ተአምር ነውና ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው አልከተቡትም የመክተብ ልምድም አልነበራቸውም እንደ ሌሎች አንቢያዎች ይጽፉ ነበርና ተውራት እና ኢንጂል ለሰው እጅም ተጽፈዋል ወይዕልሙሁ الكتاب والحكمة والتوراة الإنجيل ይላል በአንቢያዎቹም እጅ ተጽፈዋል ይሄ አንዱ ተአምር ነውና ባይሆን ያንን በምንድነው የተተካው እሳቸው አንድ ጊዜ በመስማት ብቻ ይይዙታል ይሄም ሌላ ተአምር ነው 30 ጁዝ ቁርአን እድሜ ልካቸውን 23 አመት ያሰገዱበት ያስተማሩት የፈሰሩት የኖሩት አንድ ጊዜ በሰሙት ነው ስጋት ያድርባቸው ነበር እንደ ይሄ ነገር አንድ ጊዜ ሲመቸው ካመለጠኝ ብሎ ጅብሪል ሲናገር አፋቸውን ቶሎ ብሎ እሱ ጋር ያስከተለው ማንበብ ሲጀምሩ لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ከንፈርህን አታንቀሳቅስበት ምላስህን አታንቀሳቅስበት እኛንን ምን ሰበስበው ዳነው አለ ከዛ በኋላ ደግሞ ማዕናውንም እኛው እናብራራዋለን አላቸው ኃላፊነት ወሰደ سنقرئك فلا تنسى እና ቀራህልን አትረሳም ግን ይሄ ለሁሉም ኡመት በዛ መልኩ ሙዕጂዛ ሊሆን ስለማይችል ለኡመት ደግሞ ማጻፍ ነበረባቸውና ቁርአኑን የሚጽፉ ከተበተ الوحي የሚባሉ የተመረጡ ሱሐቦች ነበሩ በኋላ ላይ እንደውም በርካታ ብለው ወደ 40 ገደማ አያ ሲወርድ ናጻፍ ተብሎ የሚጻፍ ነበር በዛ መልኩ ነው መጀመሪያ ላይ ወደ ወረቀት ያረፈው ወረቀቱም በዛ ዘመን ያን ያክል እንደዚህ እንደኛ አይደለም በብራና ላይ ይጻፋል በፍየል ቆዳዎች እንትን ብለው ተለስልሰው አጥንት ላይ የዘንባባ ቅጠል ላይ የመሳሰሉ ነገሮች ላይ ይጻፍ ነበር በዘመኑም ያው የጽሁፍ እንትን ከዚህ የዘለለ አልነበረም ገፋቢል حتى ንጉሶቹ በድንጋይ ላይ ቦርቡሮ መጽሐፍና ቅርጽ ማስቀመጥ እንደዚህ እንጂ የተደራጀ መጽሐፍ የማስቀመጡ እድሉ በጣም ሰፊ አይደለም فالحاصل በተለይ ስለዚህ እንትን ማለት እንጂ ቁርአን በጽሁፍ ደረጃ ተደራጅቶ ከመዘጋጀቱ በፊት በረሱል ሰለላሁ ዐለይሂ ወሰለምና በሱሐቦች ልብ ላይ ነው የተጠበቀው ፊሱዱር አንዱ መንገድ ነው በደንብ ሱሐቦች ቁጭ ብለው ከሳቸው ቁርአንን ይቀሩ ነበር እንደውም አፍላፍ ተጋብለው አብዱላህ ኢብኑ መስዑድ لقد حفظت من في رسول الله صلى الله عليه وسلم 70 سورة ولو كنت أعلم أحدا أعلم به مني تناله المطايا لأتيته كالله ملكتنيا سبا مراف كنت تكافاتቸው حفظالله ቁጭ ብለው ስራቸው ቁርአን ማስሐፈዝ ሆኖ ያቀሩ ነበር ይሄ ዳሩል አርቀም ላይ ጀምሮ ሲሰራ የነበረ ነገር ነው መካ ያሉ ያም አለ በቃ ሱሐቦችን ማስጠናትና ማስሐፈዝ ከዛ ውጪ ደግሞ ጽሁፍ ላይ ይጽፋሉ ግን እያንዳንዱ ሰው የራሱን ሙስሐፍ ተአሊፍ ያደርግ ነበር አንድ ሱራም ሁለት ሱራም የሚሐፈዝ ሰው ይጽፋል አምስትም አስርም ተርቲቡም ባለባሁን ባለው መልኩ አይደለም እንደዛ ይጽፋሉ በኋላ ደግሞ ወደ ማደራጀቱና ማቀናጀቱ ሄዱ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው اجعلوا آية كذا في السورة التي يذكر فيها كذا እንዲህ አይነቷን አያ በእንዲህ አይነቷ ምዕራፍ ውስጥ አድርጓት ይያሉ በይነ السور ያለውን አያ ኦርደሩን አስቀመጡ ታወቅ ጀመረ በተናጠል የሚጻፈው ግን ይቆማል ተባለም ባይሆን ቁርአን እንጂ ሐዲሳት ጻፉ ብሎ መግለጫ ሰጡ لا يكتب احد مني الا كلام الله كما መጀመሪያ አካባቢ ይሄንን ትእዛዝ ሰጡ ያም እንዳይቀላቀል ከነበራቸው ስጋት ነው ከማለዳው ታስቦበታል በገጠመኝ የሆነ ነገር የለም ከዛ እንግዲህ ያው አኺር العمر ላይ ቁርአኑ አሁን ባለው ተርቲቡ በደንብ ተደራጅቷል አንድ ቦታ ላይ ተሰብስቦ በአንድ ጥራዝ ያለ መቀመጡ ካልሆነ በስተቀር አይደለም ተጠርዟል የሚል ራእይ ያላቸው ሊቃውንቶች አሉ በረሱል ሰለላሁ ዘመን በአቡበከር ዘመን ነው የሚለው فالامام ለማዘጋጀት ካልሆነ በስተቀር ከዛ በፊት ነበር የሚል ራእይ ያላቸውም አሉ ዋናው ግን የሚታወቀው المشهور والصحيح ይሄ ተርቲብ የቁርአን ተርቲብ ይሁን የሚለው ከረሱል ሰለላሁ ዐለይሂ ወሰለም ተውጂህ ቢኖርም ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ አቡበከር ሲዲቅ ያን ጉዳይ ያስበውበት እንዳውም ሐሳቡ የተነሳ ከዑመር እንደሆነ ነው روايات ما ملكتت ان القتل አለው አይደለ الله كستت الله ان القتل قد استحر في اليمامه باصحاب رسول الله صلى الله عليه وسلم مسلمه ጦርነት ላይ በተለይ ብዙ حفاظዎች ነሳሊም መውላ አቢ ሁዘይፋ ዘይድ ኢብኑ الخطاب በጣም ታዋቂዎቹ ትላልቅ ቀደምት ሙእሚኖች መስዋዕት ስለሆኑ ስጋት አደረባቸውና ዑመር ሐሳቡን አቀረቡ በአንድ ጥራዝ እናስቀምጠው የሚለውን
በየቦታው ተበታትኖ የነበረው ማለት ነው። ከዛ እንግዲህ አቡበክር ከበዳቸው ለቢድዓ የነበረው ሐሳስነት ሴንሲቲቪቲ ከባድ ነበር በእነሱ ጊዜ። አሁን እንደኛ ቀላል የሆነ ቢድዓ እና ይሄንን ነብዩ ያልሰሩትን እንዴት ነው የምንሰበስበው? كيف أعمل عملا لم يعمله رسول الله صلى الله عليه وسلم قالوا وعمر رضي الله تعالى عنه አይደለም ይሄ هو والله خير ናሉ አሰቡና አቡበክር من المصالح المرسلة ማአላቱ ሲታይ ጠቀሜታ ካላቸው ነገሮች ባይደረግም ጉዳት ሊያስከትል ከሚችል ነገር መሆኑ ሲገባቸው በዘመናችን አገላለጽ ኮሚቴ አዋቀሩ። የተወሰኑ حفاظ القرآن ያሉበትን ሰሃቦች ሰበሰቡ። ዘይድ ብኑ ثابت رضي الله تعالى عنه መሪ እንዲሆን አደረጉት። እነከ ሻቡን ثقف لقن በጣም ብልህ ጮሌ ሰሃባ ወጣት መሆኑን እናውቃለን። وقد كنت تكتب الوحي لرسول الله صلى الله عليه وسلم በነብዩ ዘመንም ተጽፍ ነበርና ይሄን እንድጽፍ ብለው ሲሏቸው والله لو كلفني نقل جبل كان اهون علي مما كلفني ተራራን ቀልቢ ላይ ይቀለይ ነበር ብሎ እስከሚሉ ድረስ ነው ያከበዱት። በርግጥም ትልቅ ነው አማናው አላህ ቃል ነው። በዛ ሁኔታ እንግዲህ ተሰበሰበ። በአቡበክር ጊዜ እንግዲህ ዋናው ሙስሐፍ አንዱ ጥራዝ ተዘጋጀ ማለት ነው። ይሄ ነው የመጀመሪያ ጀማዕ አልቁርአን። ከጊዜ በኋላ ደግሞ እንግዲህ በዑስማን ዘመን መልሰው የአቡበክርን ቁርአን ኮፒ በማድረግ ሌላ አዲስ ቁርአን ማነው ኮሚቴ በመዋቀር ጀምዕ እንዲደረግና ተንቂህ እንዲደረግ ከዛ በኋላ ሌሎች ንስኻዎች እንዳይኖሩ ኮፒዎች ያንዳንዱ ሰው በተናጠል እንደማስታወሻ የሐፈዛቸውንና የቀራቸውን ቁርአኖች ጽፎ የተቀመጠ ነበር። ብዙ አይነት ቁርአን ያለ እንዳይመስል ቁርአኑ እንደሆነ ይሄው ተሰብስቧል እዚህ ቁጭ ብሏል። ሁሉም ሰው ከዚህ መውሰድ አለበት ብለው አዋጅ አወጁ። የዘመኑ ኸሊፋ መንግስት መራሂ መንግስት እሳቸው ናቸው። ሰሃባ ኢጅማዕ አደረገበት። ከነስሙ አልሙስሐፍ الامام ተባለ። በእጃቸው 6 ሙስሐፍ ነው ኮፒ ያደረጉት ይባላል። አንዱን ለግላቸው አደረጉት ዑስማን ኢብኑ አፋን፣ አንዱን ወደ ኩፋ ላኩት፣ አንዱን ወደ በስራ፣ አንዱን ወደ ዲማሽቅ ላኩት፣ አንዱን ወደ ቃሂራ፣ አንዱን መካ ላይ واختص مصحف لأهل المدينة وخص نفسه بمصحف እንደዚህ አድርገው ሲያበቁ ተድዊን አደረጉት። በዛን ጊዜ ነው እንግዲህ አንዳንድ ሰሃቦች ከነብዩ አንደበት ሰለላሁ ዐለይሂ ወሰለም የጻፍነውን ተርቲቡ ቢዘበራረቅም አንሰጥም የሚል ማስተያየት አይነት እንደና አብዱላህ ብን መስዑድ ወጉሉ መሳሒፈኩም ومن يغلل يأتي بما غله يوم القيامة ሙስሐፎቻችሁንማ ደብቁ እንደው ይሄ አይነቱ ጉሉል ነገ ቁርአን ዘንብር መጣ አይጎዳንም አይነት የተናገሩ አሉ። አብዱላህ ብን መስዑድ ምን ሙጅተሂድ الصحابة ስለሆኑ ዑስማንም አልጨከኑባቸውም፣ አከብረው ተዋቸው። እንግዲህ ጀምዕ القرآن በተገሉ ይሄን ይመስላል።